ጾም ስንል ብዙ ጊዜ ወደ አእምሮአችን የሚመጣው የባህልና የሃይማኖት ጉዳይ ነው አይደል? ግን ከዛም በላይ ነው። ሰውነታችን ውስጥ ተደብቆ የተቀመጠን አንድ አስገራሚ ኃይል የሚቀሰቀስበት ሳይንሳዊ ቁልፍም ነው። በዚህ ትንታኔ ጾም ሰውነታችንን እንዴት በአስገራሚ ሁኔታ እንደሚለውጠው አብረን እንመለከታለን። እስቲ አንድ ነገር አስቡ። ሰውነታችን የራሱ የሆነ ድብቅ ማደሻ ቁልፍ ቢኖረውስ? በቃ ሪሴት እንደማድረግ ማለት ነው። ምግብ ስናቆም ሰውነታችን በራሱ ላይ ተፈጥሯዊ ቀዶ ጥገና ያካሄዳል ቢባልስ? በጣም የሚገርም ጽንሰ ሐሳብ ነው አይደል? እስቲ አብረን እንመርምረው። እሺ፣ የመጀመሪያው አስደናቂ ኃይል ይኸው ነው። ጾም ሰውነታችን ውስጥ በጣም ጥልቅ የሆነ የሴል ጽዳት እንዴት እንደሚሰራ እስቲ እንመልከት። ይህ ሂደት ትንሽ ስሙ ይከብድ ይሆናል። አውቶፋጂ ይባላል። ግን በቀላል አማርኛ ሰውነታችን ራሱን የሚያጸዳበት መንገድ ነው ማለት እንችላለን። በቃ ጾም ስንጀምር ሰውነታችን ልክ እንደ ጎበዝ ሠራተኛ ያረጁ የተጎዱ ሴሎችን የለቀመ ያስወግዳል። ለምን? ለአዲስና ጤናማ ሴሎች ቦታ ለመልቀቅ። እውነተኛ የውስጥ እድሳት ማለት ይሄ ነው። እና የዚህ ጽዳት ውጤቱስ ምንድን ነው? በጣም ብዙ ነው። እርጅናን ከመዋጋት ጀምሮ የሰውነት መቆጣትን ይቀንሳል። ከዛም አልፎ እንደ ካንሰርና አልዛይመርስ ካሉ ከባድ በሽታዎች የመከላከል አቅምን ይጨምራል። ይህ እኮ አንድ ሂደት ብቻ የሚያስገኘው ጥቅም ነው። በጣም ጥሩ። ወደ ሁለተኛው ኃይል ስናልፍ ደግሞ ጾም የሰውነታችንን የኃይል አጠቃቀም በቃ ሙሉ ለሙሉ በማሻሻል እንዴት ወደ ከፍተኛ ብቃት ያለው ሞተር እንደሚቀይረው እንይ። እዚህ ላይ ትልቁ ልዩነት ይታያል። አብዛኛውን ጊዜ ሰውነታችን የሚጠቀመው ስኳርን ነው። ይሄ ደግሞ ቶሎ ተቃጥሎ የሚያልቅ ያልተረጋጋ ኃይል ነው። ጾም ስንጀምር ግን ሰውነታችን ይህንን ያቆምና ወደ ተከማቸ ስብ ዞር ይላል። ይህ ስብ ኃይል ደግሞ ቀስ ብሎ የሚቃጠል ለረጅም ጊዜ የሚቆይ በጣም ንጹሕ ኃይል ነው። እና ይሄ የሞተር ማሻሻያ ጥቅሙ ምንድን ነው? ዝም ብሎ ክብደት መቀነስ ብቻ አይደለም። መጥፎ የሚባለውን ኮሌስትሮል ይቀንሳል፣ የደም ግፊትን ያረጋጋል። ከሁሉም በላይ ደግሞ ለአይነት 2 ስኳር በሽታ ያለውን ተጋላጭነት በጣም ነው የሚቀንሰው። ያ አደገኛ የሚባለውን የሆድ ስብንም ያቀልጠዋል። ቆይ ይሄን ስሞ። ከሁሉም በላይ የሚገርመው ጾም የሰውነትን የእድገት ሆርሞን እስከ 5 እጥፍ አያችሁ፣ 5 እጥፍ ሊጨምር ይችላል። ይሄ ማለት ምን ማለት መሰላችሁ? ሰውነታችን ጡንቻውን እንዳለ እየጠበቀ ስብን ብቻ እንዲያቃጥል ይረዳዋል ማለት ነው። እሺ፣ ጾም ሰውነትን ብቻ አይደለም የሚጠቅመው፣ አእምሮአችንንም በጣም ያነቃቃል። እንዴት? ጾም BDNF የሚባል ፕሮቲን እንዲመረት ያደርጋል። ይህን ፕሮቲን ለአእምሮአችን እንደ ማዳበሪያ አስቡት። አዳዲስ የአእምሮ ሴሎች እንዲያድጉ፣ ግንኙነታቸው እንዲጠነክር ያደርጋል። ውጤቱስ የተሻለ የማሰብ ችሎታ። እናም ይህ ማለት በጾም ወቅት አእምሮ የበለጠ ንቁ ይሆናል፣ የማተኮር ችሎታ ይጨምራል። ከዛም ባለፈ ለረጅም ጊዜ የአእምሮ ጤናችንን ለመጠበቅ በጣም ትልቅ ጥቅም አለው። ስሜትን ያሻሽላል፣ የድብረትና ጭንቀት ምልክቶችንም ሊቀንስ ይችላል። እሺ፣ በጣም ጥሩ። እነዚህን ሁሉ አስደናቂ ጥቅሞች ሰማን። ታዲያ በተግባር እንዴት ነው መጀመር የሚቻለው? እንዴት ነው እነዚህን ኃይሎች መክፈት የምንችለው? ለመጀመር በጣም ቀላልና ብዙ ሰው የሚጠቀመው ዘዴ አለ። የ16-8 ዘዴ ይባላል። ስሙ እንደሚያመላክተው ቀኑን ለሁለቱ ነው የምንከፍለው። ለ16 ሰዓታት እንጾማለን። በዛ መሃል ውሃ፣ ስኳር የሌለው ሻይ ወይም ቡና መጠጣት ይቻላል። ቀሪውን 8 ሰዓት ደግሞ ምን መገበበት ጊዜ ነው። አንድ ቀን በተግባር ምን ሊመስል እንደሚችል እንይ። ለምሳሌ የመጨረሻው ምግባችንን ማታ 2 ሰዓት ላይ በላን እንበል። ከዛ እስከሚቀጥለው ቀን ጠዋት 6 ሰዓት ድረስ ምንም አንመግብ። 6 ሰዓት ሲሆን የመጀመሪያ ምግባችንን እንበላለን፣ ያው ምሳችንን ማለት ነው። ከዛ እስከ ማታ 1 ሰዓት ተኩል ባለው ጊዜ ውስጥ መክሰስም ሆነ እራታችንን መብላት እንችላለን። ከሚታየው ከተለመደው የህይወት ዘይቤ ጋር በቀላሉ ይሄዳል። እዚህ ጋር ግን አንድ በጣም ወሳኝ ነጥብ አለ። ጾምን ስንፈታ ወይም ስናፍጥር የምንበላው ምግብ ጥቅሙን ከፍ ለማድረግ ሰውነታችን የሚያስፈልጉትን ንጥረ ነገሮች የያዙ ምግቦችን መምረጥ አለብን። እንደ ፕሮቲንና ፋይበር ያሉ፣ ለምሳሌ ምስር፣ አተር፣ ጤናማ ቅባቶች፣ ቫይታሚኖች፣ ውስብስብ ካርቦሃይድሬቶች፣ እነዚህ ሁሉ በጣም አስፈላጊ ናቸው። እንግዲህ ወደ ማጠቃለያው ደርሰናል። እስካሁን ያየናቸውን ዋና ዋና ነጥቦች እንደግድምና አንድ በጣም አስፈላጊ የሆነ የማስጠንቀቂያ ቃል እንናገራለን። ይህች አባባል ሁሉንም ነገር ጠቅለል ታድርገዋለች። ጾም የፈጣሪ ስጦታ ብቻ ሳይሆን የተፈጥሮ መድኃኒትም ነው። በጣም ጠንካራ አባባል ነው።
ግን ይህንን መድኃኒት ሁሉም ሰው ዝም ብሎ መውሰድ የለበትም። ጾም በጣም ኃይለኛ ስለሆነ በተለይ እርጉዝ የሆኑ ወይም ያጠቡ እናቶች፣ ከ18 ዓመት በታች ያሉ ልጆች እንዲሁም እንደ አይነት 1 ስኳር ያሉ ከባድ የጤና ችግሮች ካሉ ማንኛውንም የጾም አይነት ከመጀመር በፊት ሐኪምን ማማከር በጣም የግድ ነው። በአጠቃላይ ይህን ቀላል ልምምድ በሕይወታችን ውስጥ በማካተት ለሰውነታችን ትልቅ ውለታ መዋል እንችላለን። ጤናን በተሻለ ለመረዳት የሚረዱ ተጨማሪ ትንታኔዎችን ማግኘት ከፈለጋችሁ ላይክና ሰብስክራይብ ማድረግን እንዳትረሱ። ሰውነታችን በታደሰ ጉልበትና ጤና እንደሚያመሰግንን ምንም ጥርጥር የለውም።